ሄሎ ብሌ ሄሎ እንዴት ነህ? ደህና ነኝ። ጠፋሽ? እንዳላስጨንቅ ብዬ እኮ ነው። አትመጭም እንዴ? እና ልምጣ? ልምጣ አለች እኮ። እና ትምጣ ምን አስፈራ? ግን ደግሞ ቀርቢያት ካላቀችኝ መኖር ነው የሚያቅተኝ። እና በቃ ቀርቢያት። ተመችታለች ደግሞ። አረ በቃ ጠንከር ብለህ ገባ በል እባክህ፣ አያሳስብም። ብትቀርብኝ ነው የሚሻለኝ። ልብ መርጧታል። በቃ ቀርቢያት። እንዴት ነሽ? አቤ እንዴት ዋልክ? ሰላም ነው? እግዚአብሔር ይመስገን። ስራ እንዴት ነው? ስራ በጣም አሪፍ ነው። ፎቶ ለመውሰድ ነበር የመጣሁት። ኤዲት አድርጌ ጨረስኩ። ፎቶ ካለ ብትሰጠኝ። ባለፈው እኮ ልጁ መጥቶ ወሰደ። ሰሞኑን አልተገናኘንም ነበር። እና ለምን ደውይለት? ቅድም ደውዬለት ስልኩ ስዊች ሆነብኝ። እሺ እስኪ እኔ ልደውልለታ። ኦኬ ከአገልግሎት መስጫ ክልል ውጪ ነው የሚለው። አዎ በቃ መጥቼ ከመመለስ ወይ ፎቶ አንሳኝና ልሂድ። ትቻለሽ ግቢ። መስፍኔ ታናሽ ወንድም አለኝ ብለኸኝ ነበር አይደል? ወንድሜ ብቻ ሳይሆን ጓደኛዬም ጭምር ነው። የራሴን የወጫና እሱ ላይ በማሳረፌ በጣም ነው የሚጸጽተኝ። ማለት ለሴት ልጅ ያለው ጥላቻ ከፍተኛ ነው። ይሄ ደግሞ ከኔ የመጣ ነው። ስራው ምንድነው? ህክምናን የተማረው ሆስፒታል ተቀጥሮ እየሰራ ለህክምና የሚመጡ ሴቶችን እያየ ሲደነብር በቃ ከሴቶች ጋር የሚያቀራርበውን ስራ ልፍጠርለት ብዬ ፎቶ ቤት ከፈትኩለት። እንደምታውቂው ደግሞ አሁን ሶሻል ሚዲያው ምናምን በዝቷል። ሴቶች ደግሞ እዛ ላይ ለመለጠፍ ፎቶ መነሳታቸው አይቀርም ብዬ ነው። ተመስገን አሁን ትንሽ ለውጥ አምጥቷል። ስሙ ማን ነው? አቤል ይባላል። አቤል ያሰብኩት ተሳክቶ በጊዜ ትዳር ካልያዘልኝ ስሜን ቃይል ብዬ አስቀይራለሁ። ምድራዊ ቃይል። ሳምሪ የማይታመን ነገር። ምንድነው እሱ? መስፍኔ አቤል ወንድም ነው። ታየስ አንቺ የምሬን ነው። ምንድነው ታዲያ የምናደርገው?